ሰላም እንዴት ናችሁ? ጽናት ነኝ። ዛሬ እስቲ ፕሮዳክቲቭ የሆነ ቀን ቤት አብረን እንዋል። ያው ቤት ነው ሙሉ ዛሬ፣ ግን ደግሞ በጣም ፕሮዳክቲቭ የሆነ ቀን ለመዋል ፕላን አድርጌ ነው የተነሳሁት። ግን ጠዋት ስነሳ በጣም ደክሞኝ ነበረ፣ መነሳት አልፈለኩም። በግድ ነው የተነሳሁት። ያው ማድረግ ያለብኝ ግን ማድረግ አለብኝ ብዬ ራሴን አሳምኜ ነው የተነሳሁት። የዛን ቀን አንሶላ መቀየር ፈልጌ ነበር። እንደምታዩት አንሶላዬን ቀየርኩኝ፣ አልጋዬን አነጠፍኩኝ እና ፉል ዴይ ሳነብ እና ከእናቴ ጋር ምናምን ሳሳልፍ ነው ለመዋል ፕላን ያደረግኩት። ሌላ ሼር ላደርጋችሁ የምፈልገው ልቤ ላይ ያለ ነገር አለ። አሁን ላይ ስለ በርናውት እያሰብኩኝ ነበር እና ሜዲካል ስኩል ውስጥ ያላችሁ ሰዎች አትሊስት አንድ ጊዜ በርናውት አድርጋችኋል ብዬ አስባለሁ። ወይም ደግሞ በጣም ረጅም ጊዜ ስለሚወስድ ሜዲካል ስኩል ማለት ነው። ማለት የምታደርጉትን ነገር ለማድረግ እንደ ድሮ ኤነርጂ አጣችሁ ወይ ዲዛይር አጣችሁ ታውቃላችሁ ብዬ አስባለሁ። እና ብዙ ጊዜ እኛ እንደዛ ሲሰማን እንደምናስበው ነገር ይሁን ጠልቼዋለሁ ብለን ነው የምናስበው። ግን በጣም የምንወደው ነገር ሆኖ አት ዘ ሴም ታይም ግን በርናውት ካደረግን ዲዛይር ልናጣ እንችላለን ለዛ ነገር። እና ይህንን አቮይድ ለማድረግ ምንድን ነው ማድረግ ያለብን? ላይፋችንን ፉል ማድረግ ወይም ደግሞ ሆል ሳይድድ የሆነ ሰው መሆን ማለት ነው። ሁሉንም የምትኖሩትን ህይወት ቱ ዘ ፉለስት መኖር፣ ከቤተሰባችሁ ጋር ያላችሁን ነገር ቱ ዘ ፉለስት፣ ስታጠኑ በተቻላችሁ መጠን ቱ ዘ ፉለስት፣ ከዛ ከጓደኞቻችሁ ጋር ያላችሁን ነገር፣ ቸርች አገልግሎት ካላችሁ አገልግሎታችሁን፣ እያንዳንዱን ነገር ቱ ዘ ፉለስት መኖርን መማር አንድ ነገር ላይ ብቻ ፎከስድ የሆነ ሰው እንዳትሆን ያደርጋችኋል እና በጣም በብዙ መንገድ ያግዛችኋል። እና እኔ ፐርሰናሊ ሜዲካል ስኩል ረጅም ጀርኒ ቢሆንም በርናውት ሳደርግ የሚያግዘኝ ነገር ብዙ ነገሮችን ህይወቴ ላይ ኢንኮርፖሬት ለማድረግ ስለምሞክር ነው። እና ኢዚ ነው እያልኳችሁ አይደለም፣ ግን ይቻላል፣ አቺቨብል ነው። እና ይሄንን እንድታደርጉ ኢንካሬጅ ላደርጋችሁ ፈልጋለሁ። ይሄን ይመስል ነበር ቀኔ። ቴንክ ዩ ፎር ዋቺንግ ባይ